ታዘብ እግዜር ያሳየ ሀገሬ ሰው። እንግዲህ ብልጽግና ወይም አሁን ያለው መንግስት ምን ያህል በደመ ነፍሱ እንደሚንቀሳቀስ ስሌት የሌለው በስሌት የማይንቀሳቀስ የፖለቲካ ደካማ እንደሆነ ነው። እንግዲህ ገበሬውን ራሱ ቀስቅሶ ከተኛበት እንዲዋጋው ያደረገ ነው። ገበሬው የቤት መጠበቂያ የገዛውን መሳሪያ ከትራሱ አድርጎ እርሻውን እንዳያርስ መሳሪያን አምጣ እያለ ሲያሳድደው አብዛኛው ወደ ፋኖ ተቀላቅሎ እሱን እየተዋጋ ነው ማለት ነው። የተወሰነው ደግሞ መሳሪያውን እየጣለ ወደ ከተማ እየፈለሰና ዘበኝነት እየገባ ነው። አያችሁ የሚሰራው ስራ እውነት። ይሄ እንግዲህ ቢያንስ እንኳ አላማ አለኝ ብሎ ታገላለሁ ብሎ ጫካ ይዞ መሳሪያ ይዞ ጫካ የገባው ነው እንኳ ቢታገል ችግር የለውም። እሺ አሁን ይህን ምንም የማያገበሬ በየቤቱ እየገባ እያሳደደ ራሱ መሳሪያውን ይዞ ሄዶ እየሄደ ፋኖ ጋር እንዲቀላቀል አርሶ እንዳይበላ አደረገው ማለት ነው። ወደፊት ምን የሚቀጥለው ዓመት የእህል እጥረት ወይም ደግሞ የምርት እጥረት ምን ያህል እንደሚከሰት እዚሁ መረዳት እንችላለን ማለት ነው። አያችሁ።